ሰላም ሰላም ቤተሰብ እንደምን ከረማችሁ። ዛሬ በአዲስ ቪዲዮ ተከስተናል። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ፣ እንዲሁም ቪዲዮውን ላይክ አድርጉ። ዛሬ አዲስ የሆነ ቆንጆ ከተለመደው ለየት ያለ ፍርፍር አሰራር ነው ማሳያችሁ። እንደምትወዱት ተስፋ አድርጋለሁ። እስከ ቪዲዮ መጨረሻ ተከታተሉ። እኔ የተጠቀምኩት 2 ራስ በረጃጅም የተከተፈ ሽንኩርት ነው። ለቤተሰብ ስለሆነ የምሰራው እናንተ እንደምትሰሩት መጠን መጠቀም ትችላላችሁ። መጀመሪያ ዘይት አግዬ ሽንኩርቱን ጨምርና ከ10 እስከ 15 ደቂቃ ድረስ በደንብ ሽንኩርቱን ከዘይቱ ጋር ጥብስ አደርገዋለሁኝ። ሽንኩርቱን በደንብ ማብሰል ይጠበቅብናል። በዚህ መልኩ በደንብ ሽንኩርቴን ካበሰልኩ በኋላ 3 ማንኪያ በርበሬ ጨምራለሁ። 3 የሾርባ ማንኪያ። እሱንም አብሬ አቀላቅላለሁ። በርበሬና ሽንኩርቱንም ከ5 እስከ 10 ደቂቃ ባለ በደንብ አቁላለዋለሁኝ። በርበሬያችን እንዳያቃጥል በደንብ መቁላላት አለበት። ከዛ 1 ራስ ቲማቲም ነው የተጠቀምኩት ተልጦ የተከተፈ አብሬ አሁንም ቢያንስ ከ5 እስከ 10 ደቂቃ ባለው ቆንጆ አድርጌ ውሃ ጠብ እያደረኩኝ አቁላላለሁኝ። ነጭ ሽንኩርትና ዝንጅብል 1 ማንኪያ የሚሆን ነው። እኔ በረዶ ቤት ስለሆነ አዘጋጅቼ የማስቀምጠው 1 ማንኪያ የሚሆን ተጠቅሜያለሁኝ። በደንብ ውሃ ጠብ እያረኩኝ አቁላላለሁ። ትንሽ ውሃ ጠብ አደርጋለሁ። እዚህ ጋር ቁሌታችን እንዳያርብን ኮረሪማ ግማሽ የሻይ ማንኪያ፣ እንደዚህ በደንብ ካቁላለሁኝ በኋላ ድንች አዘጋጅቻለሁኝ 4 ማዕዘን የተከተፈ። እሱን ለመጥበስ ዘይት ጥጃለሁኝ። እዚህ ጋር ዘይቴ ሲግልልኝ ድንቹን እጨምርበታለሁ። ሳይዙን እንደዚህ 4 ማዕዘን ነው ያደረኩት። ላበላልም የሚመቸው በዚህ ሳይዝ ስለሆነ ይሄንን ጠብሼ እንደጨረስኩኝ ቁሌቴን ጨው ጨምርበታለሁ ያስፈልገኝን ያህል። እዛ የጠበስኩትን ድንች ጨምርና ለ2 ለ3 ደቂቃ አብሬ አቁላለዋለሁኝ። መጥበሻ ቅጠል ካላችሁም መጠቀም ትችላላችሁ፣ ግዴታ አይደለም። ግን ለቃናው በጣም ቆንጆ ስለሆነ እኔ ስለነበረኝ ተጠቅሜያለሁ። ቁሌቱ ራሱ ቆንጆ ብሉኝ የሚል ነው። እንደምታዩት እንዴት እንደሚያምር። በትንሽ ውሃ አደርግበታለሁ ድርቅ እንዳይል ፍርፍራችን። ብዙም አላበዛም፣ ውሃውን ትንሽ ነው የማደርገው። በመጨረሻም ቃሪያ አዘጋጅቻለሁ። ቃሪያውን አደርግበትና እሳቱን አጥፋለሁ። ከዛም እንግዲህ እንጀራ ቆራርጬ አዘጋጅቼ ነበረ። ያዘጋጀሁትን እንጀራ እንደዚህ ጨምርበታለሁ ማለት ነው። ስናፈረፍር ሙክት እንዳይልብን ቀስ ብለን እንደዚህ ግልብጥ እያደረግን እናዋህደዋለን። እንደምታዩት ላይን የሚያምር በጣም ቆንጆ የሆነ ጣፋጭ የሆነ ፍርፍር ሰርተናል። ሁሌ ተመሳሳይ ነገር ከመስራት እንደዚህ ለየት ያለ ነገር ስንሰራ ልጆቻችንም ደስ ብሏቸው ይበሉታል።
እናንተም ትወዱታላችሁ። ሁላችሁም በቤታችሁ ሞክራችሁ ደግሞ የተመቻችሁ ኮሜንት ሴክሽን ላይ ሀሳብ አስተያየታችሁን ጻፉልኝ። ቪዲዮ ከተመቻችሁ ላይክ ማድረጋችሁ እንዳይረሳ፣ እንዲሁም ሼር አድርጉልኝ። ሰብስክራይብ ያላደረጋችሁ ቤቴን ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ባይ ባይ።